ታውረስ የዞዲያክ የሁለተኛው ምልክት ሲሆን የልደት ቀናቸው ከሚያዝያ 12 እስከ ግንቦት 12 የሆኑ ሰዎችን ያጠቃልላል። በሬ የሚወክላቸው ሲሆን የሚመሩት በፍቅር በገንዘብና በውበት ፕላኔት በሆነችው በቬነስ ነው። ዋና ዋና የባህሪ መገለጫዎቻቸው የሚከተሉት ናቸው። ቁጥብና ጠንካራ ናቸው። ታውረሶች እስኪላመዱ ድረስ ዝምተኛና ራሳቸውን የሚጠብቁም ናቸው። በቃላት ከመናገር ይልቅ በዝግታና በጥንቃቄ መንቀሳቀስን ይመርጣሉ። ራስን መቆጣጠር፣ ስሜታቸውን የመቆጣጠር ትልቅ ብቃት አላቸው። ነገር ግን በጣም ከተገፉ ቁጣቸው ፈንጂ ሊሆን ይችላል። በውሳኔዎቻቸው ላይ ጽኑ ናቸው። ሁለተኛው የቤት ወዳድነት፣ ምቾትና ቅንጦትን ይወዳሉ። ቤታቸው በሚያምር ሁኔታ የተሞላና በአበቦች የታጀበ እንዲሆንም ይፈልጋሉ። ተፈጥሮ ውስጥ ጊዜ ማሳለፍ ለጤናቸው ጠቃሚ እንደሆነም ያምናሉ። ሌላው ግትርነት ሲሆን ሌሎች እንደ ግትርነት ቢያዩትም እነሱ ግን እንደ ትዕግስትና ጽናት ይቆጥሩታል። የወሰኑትን ነገር እንዲቀይሩ ማሳመን በጣም አስቸጋሪ ነው። ሀብትንም እንዴት ማከማቸት እንደሚችሉ ያውቃሉ። ታውረሶች ስሜታቸው ጉራን ለመንፋት አይጠቀሙበትም። ለሚወዱት ሰው ግን በጣም ለጋስና ችግር ላይ የደረሰን ለመርዳት ፈጣን ናቸው። ሌላው ጥበብ ወዳድነታቸው ሲሆን ታውረሶች ለስነ ጥበብ፣ ለሙዚቃና ለቆንጆ ነገሮች ልዩ ፍቅር አላቸው። ብዙዎቹ የሚያምር የዘፈን ድምፅ ተሰጥኦም አላቸው። ሌላው ታማኝነትና እውነተኛነት ሲሆን ታማኝነት ለእነርሱ ትልቅ ዋጋ አለው። ውሸታሞችን አይወዱም። አንድ ጊዜ ጓደኛው ካደረጉ ለዘላለም ታማኝ ናቸው። ተግባራዊነት ሕይወትን በተግባርና በተጨባጭ ሁኔታ ይመለከታሉ። ለወደፊት ለችግር ቀን ገንዘብ ማዳንና የተረጋጋ ሕይወትን ለመመስረት ዋነኛ ግባቸው ነው። በመጨረሻ ስሜታዊ እርካታን መሻት፣ ጠንካራ ሰራተኛ ቢሆኑ ዘና ማለትን ይወዳሉ። ታውረሶች ጥሩ ምግብ፣ ጥራት ያላቸው ልብሶችን፣ ጥሩ መዓዛ ያላቸው ነገሮች ላይ መዋለ ንዋያቸውን ማፍሰስ ያስደስታቸዋል። በአጠቃላይ ታውረሶች ታማኝና የሕይወትን ውበት ማጣጣም የሚያውቁ ሰዎች ናቸው። Free audio post production by alphonic.com